ሰላም ጤና ይስጥልኝ። ከመልካም ኒው ጄኔሬሽን ዓለም እየናጣች ያለችው እና ኢትዮጵያን ወላፈን እሳት እየለበለባት ያለው በምን ምክንያት ይመስላችኋል? ዓለም እየናጠ ያለው ዘረኝነት፣ ፖለቲከኝነት፣ ሃይማኖተኝነት ነው። ከነዚህ የነጸዳ ነገር አይመስለኝም። እነዚህ እየናጧች ያለው ታላላቅ የእድገትና የህይወት የመኖር እንቅፋቶች ሰው እንዳይኖር በሰላም እንዳይኖር ዓለም እያስገበሯት ያሉት ሶስት ነገሮች ናቸው። ዛሬ ዓለም እየተናጠች ያለ ነገር ለመተንተን ሳይሆን ወደ መፍትሄው ለመግባት ነው። መፍትሄዎቹ እነዚህ እንቅፋቶችና ጽረ መኖር የሆኑ ጽረ ህይወት የሆኑ ዓላማዎች ለይተን ከዛ ለመጽዳት ነው። እስኪ ወደ ራሳችን እንምጣ። ወደ ራሳችን ስንመጣ በህይወታችን፣ በኑሯችን፣ በቤተሰቦቻችን፣ በማህበረሰቡ ብሎም በሀገሪቱ እሳት ወላፈን ወርዶ እየለበለበ ሰዎችን ዜጎችን ያሳጣ ምን ይመስላችኋል? ሀገራችን ይህንን ወላፈን ሲለበልባት ከርሞ ዜጎቿን አጣ፣ ልጆቿን አጣ። ዛሬ ወደ ማልቀስ መተው አንጀቷን ታጥፎ በሀዘን ተብሰልስላ መኖር የጀመረችበት ደረጃ ደርሰዋል። እና መፍትሄው የመጣንበት አመጣጥ የመጣንበት የጉዞ መስመር ፈትሸን ዝግ ብለን ውጤቱ በማሰላሰል ውጤቱ ምን ይመስላል ብለን በመለካት መለኪያ በማድረግ ረገብ ብለን እንድናስብ ነው። ይህንን ስናስብ ሁለት መሳሪያዎችን ወደ አእምሮ ይመጣሉ። አንደኛ መሳሪያ መነጽር ነው። ሁለተኛ መሳሪያ መስታወት ነው። እስካሁን የተጠቀምንበት መስታወት ሳይሆን መነጽር ነው። መነጽር ሁልጊዜ አይናችን አስጠግተን ሌሎችን አጉልተን የምናይበት እንጂ ወደ ራሳችን ማንነት መልካችንም ምን እንደጎደለን ምን እንደምንመስል ማንነታችን እንዴት እንደምናስተካክል ልብሳችንም ይሁን ፊታችንም በፊታችን ያሉ ነገሮችን ለማወቅ አግዘን። ዛሬ ግን የሚያስፈልገን መነጽሯን ቀስ አድርገን አውጥተን ሌሎችም ከማየት ታቅበን ራሳችንን ወደምናይበት ደረጃ እንመለስ። ወዳጆቼ መነጽሩ የሌላ ወንጀል የኛ ሳይገልጥ የሌላ ጥፋተኝነት የኛ ሳይነግረን የሌሎች ዝቅተኝነት የኛ ማንነትን ሳይጠቁመን የሌሎች ትዕቢት የኛ ምን መሆኑ ሳናየው የመጣንበት ደረጃ ነው። ሌሎች እንዴት እንደሚጠፉ እኛን ምን ዋስትና እንዳለን ሌሎች የምናጠፋበት ዘዴ እኛስ የምታደገን ማን መሆኑ ከመጥፋት እንዴት እንደምንድን ሳይነግረን ሌሎችን ታርጌት ያደረግንበት ዘመን መጥተናል። መስታወት ግን ሌሎች ሳይሆን ራሳችን የምናይበት ነው። ራሳችንን ስናይ ራሳችን የምናይበት መሳሪያ ስንጠቀም ጎደሏችንን እናያለን፣ የሚያስፈልገንም እናያለን። መስታወት ራስን ነው የሚገልጸው። መስታወት ለራስ ሲገልጥ ጎደሎዬን አያለው፣ የማንንም ጎደሎ ሳልጠቁም የራሴን ጎደሎ አያለው፣ የጎደለኝ ምን እንደሚያስፈልገኝ ይጠቁመኛል። መነጽር ግን የራሴ ሳይሆን የሌላ ነው የሚያሳየኝ። የሌላ ክፍተት፣ የሌላ ጎደሎ፣ የሌላ አቃቂር እያወጣው
ራሴን ከፍ ወደምልበት ደረጃ ከፍ ያደርገኛል። በጣም ይሄ ደግሞ ታላቅ ወንጀል ነው። ራስ ሳያውቁ የሌላን ፈትሾ ሌላን አውቆ መኖር በጣም ከባድ ነው። የመጀመሪያ ደረጃ ራስን ማወቅ ነው። ራሳችን ስናውቅ ሌሎችን ማወቅ አቅም አለን። ምክንያቱም ሰዎች ነንና ሰዎች ናቸው እነሱም። ስለዚህ ከራስ የጀመረ ራስ ማወቅ ሌሎችንም ሳናንቅና ያለቦታቸውን ሳይከት የመኖር አቅም አለን። ዛሬ መነጽራችን አውልቀናል። አውልቀን መስታወትን ስንጠቀም ብዙ ነገር የምናሻሽለው መንገዶችን አሉን። የማንንም ዘር አናሳንስም፣ ራሳችን በቦታችን እናስቀምጣለን። የማንንም ለማጥፋት አንነሳም፣ ራሳችንን ማሳልፈን ለሌላ አንሰጥም። የማንንም ፖለቲከኝነት ሳናሳንስ ፖለቲካዊ መብት መሆን ተረድተን የራሳችንም ክብር እንሰጣለን፣ እናስተምራለን፣ እንማማራለን፣ ይመራረዳሉ። የማንንም ሃይማኖት አናሳንስም፣ ይልቁንም እውነትን እንገልጣለን። የማንንም ሃይማኖት ታያሳንሰን፣ ይልቁንስ እውቀት ሸር ሊያደርገን ይችላል። ስለዚህ ሃይማኖት የህይወት ጉዳይ ነው። ሃይማኖት የመዳን ጉዳይ ሊሆን ይገባዋል። የእውነት ማወቅ የእውነት መፈተሻ ሊሆን ይገባል። ፖለቲከኝነትም የተሻለ አመራር ነው ትርጉሙ። የሌላው ማሳነስና መሳደብ እንዲወገዱና እንዲታጡ እንዲጠፉና ድምጥማጣቸው እንዳይገኝ ማድረግ መፍትሄ አይሆንም። ለምን ቢባል የማስተዳደር የተሻለ ውጤት ተብሎ ስለሚታሰብ የሚቻለውን ነገር ካለ ማዳመጥና መደመጥን እንድናገኝ መደማመጥን መፍቀድ እና ማወቅ ይጠበቅብናል። አንድ ነገር ለማጥፋት ስንነሳ አይደለም የሚጠፋው፣ ሀሳብ ነው መታቀብ ያለበት፣ ሀሳብ ነው መገንባት ያለበት፣ ሀሳብ ነው ማሻሻል ወይም እንዲተው በሌላ ሀሳብ መተካት ያለብን። ካልሆነ ግን በማጥፋት ሰው አይጠፋም። ሀሳብ በማጥፋት ግን ሀሳብ ሊቀየስ ይችላል። ስለዚህ ዘረኝነትም ዘር ነው። ዘር ያስቀመጠ የዘር ባላባት፣ ዘር ያስቀመጠ የዘር ባለቤት፣ ዘር ያስቀመጠ የዘር ዓላማ ያለው ኃይል አለ። ዘር ከሰው ነው እንዴ የተገኘው? እንደዛ ታምናላችሁ? ያንተ ዘር ከየት ነው የተገኘው? ምንጩ ከየት ነው? የኔስ የእያንዳንዳችን ዘርስ ባለቤት አለው እኮ። አንተ አጠፋለሁ ስላልክ የሚጠፋ አይመስለኝም። እኔም አጠፋለሁ ስል የምትጠፋ አይደለህም። ስለዚህ ዘር አይጠፋም። ደግሞ ልናጠፋ ብንጠፋስ? የሁላችን ባለቤት አለን። እቺ ምድር በአጋጣሚ አልመጣችም፣ ወደ ምድርም በአጋጣሚ አልመጣንም። እግዚአብሔር ፈጣሪ ኃይል ሁሉ ቻይ አምላክ በዚህ ምድር ሰው እንዲኖር አስቀመጠ። ከመብዛትና ከጊዜ አኳያ ቋንቋዎችም ዘሮችም እየተባዙ ተለያዩ፣ ወደ ምድር ተዘረጉ። ይሄን ያደረገ እግዚአብሔር አያውቅም? ያውቃል። ለእኔም ያውቀኛል፣ ለእናንተም ያውቃችኋል። ለእያንዳንዳችን ዘራችን ያውቃል። እገሌ በማጥፋት እገሌ እንዲኖር የእግዚአብሔር ፍቃድ አይደለም። ከእግዚአብሔር ጋር እየተጣላን እንዳንገኝ ልንጠነቀቅ ይገባል። ታዲያ በዚህኛው እግዚአብሔር እናምናለን በሚል ህብረተሰብ እግዚአብሔር ይመለክበታል ተብሎ በሚታመን ሃይማኖት በዚህ መካከል የተፈጠሩ የፖለቲከኛ አቋሞች ጽረ ህይወት ሆነው ተገኝተዋል። ይህች ሀገር በስንት እንዳልታመሰች፣ አንድ ሲገነባ አንድ ያፈርሳል፣ አንድ ሲተክል አንድ ይነቅላል። ለዚህኛው ሀሳብ ብዙ ዘመናትን አስቆጥረናል። እገሌ ያበሰለው አልበላም፣ እገሌ የመራውን አልመራም፣ እገሌ የሰራውን አያምርብኝም፣ እገሌ ቢሰራው ይህንን እገሌ ባይሰራው እገሌ ግን ቢሰራው እያን የራሳችን መሪዎችን እያስቀመጥን በዘራችን እንዲሰራ እናስባለን። እቺ ሀገር ሰፊ ነች። እቺ ሀገር እግዚአብሔር ዓላማ ያላት ሀገር ነች። እቺ ሀገር ብዙ ቋንቋና ብሔር ያላት ሀገር ነች። ታዲያ ማን ይምራት? ማን? አንተ ስትመራ የአንዱ ብሔር ቋንቋ ዘር ነህ ተብለህ
ከተወገድክ ሌላም ሲመራ ለዚህ አልቀበልም ካልክ አንተ ስትሾም እኔ አልፈልግም ካልኩ አንተ ስትመራ አትመራኝም ብዬ ከበረበርኩ እኔ ስመራም ወይም አንዱ የአንዱን ዘር ሲመራ አሳንሶ ካየ እና መላእክት ይምሯት ወይስ ባዕድ ሀገራን ይምሯት? ያ የምታውቀው ብሔር ካልመራህ ያ የምትወደው ወይም አጠገብ ጎረቤት ያለ አብራ አደገ ሀገሬ ብሎ አብረህ የሚዘምተው ብሔር ተወላጅ ሆኖ ካልመራህ ያ ብቃት ያለው ጭንቅላቱ እግዚአብሔር ያስቀመጠው አንድ ቀን ካልመራህ መልካም ይሁን ደጉ ወደ ስልጣን የመጣው ካለ እግዚአብሔር አይሆንም። ለመሆኑ ይህንን ሀገር ጉስቁልቁሉ የወጣው ተጠያቂ ማን ይመስላችኋል? ማን ይሁን? እገሌ አይደለም። ተጠያቂ እኔ ወደሚለው ደረጃ እንመጣለን። 80 ሚሊዮን 130 ሚሊዮን ይታማል። 130 ሚሊዮን ህዝብ እኔ ማለት መቻል አለበት። እኔ የት ነበርኩ ልትለኝ ትችላለህ? ነበርኩ። እያንዳንዳችን ነበር። አንዱን ለማጥፋት ሰይፍን ሲሽል አንተ ታውቅ ነበር። አንተ ትሰማ ነበር። ወይ ዝም ነው ያልከው፣ ወይ አጨብጭበሃል፣ ደግፈሃል፣ ወይ ሞርደሃል፣ ወይ ሰይፍ አቀብለሃል፣ ወይ ሰይፍ ይዘህ ቀርድደሃል፣ ወይ በቦታው ስንቅና እጥቅ ወይ መርቀህ ልከሃል። ስለዚህ ከዚህ ነፃ መሆን አትችልም። ነፃ ወደማንሆንበት ደረጃ የምንደርስበት ሊገባን ይገባል። አገር ሲፈርስ አልነበርኩም ትላለህ። አገር ሲፈርስ እኔ አልነበርኩም ማለት ይችላለሁ? ሲፈርስ ነበርክ። ሲፈርስ ተባባሪ ነበርክ፣ አቀባይ ነበርኩኝ፣ ነበርን ሁላችንም። አዋጅ ሲመታ እገሌን ለማሰር ሲሰራ ነበርክ። ውሃ አቀብልሃል፣ ምስጢር ደብቀሃል፣ ተባብረሃል፣ አጨብጭበሃል፣ አራግንጋፈው ብለሃል። ከሆነ በኋላም ድል በድል ሆነናል ብለሃል፣ ብያለሁ ብለሃል፣ ብለናል። እያንዳንዳችን የእጅ ድርሻ አለችን። ስለዚህ 130 ሚሊዮን ከህፃናት በታች 80 ሚሊዮን ያዘው። በጥንቱ 80 ሚሊዮን ህዝብ ምን መሆን አለበት? እኔ ነኝ ወደምንበት ደረጃ ልንደርስ ያስፈልገናል። ወዳጆቼ ይህንን ተጠያቂነት ካላሰፈን፣ ይህን ተጠያቂነት ነኝ ብለን ካላልን አሁንም እዳ አለብን። ተጠያቂ ነኝ ብለን ዛሬ የምንመለስበት መንገድ የተሰጠን እድል ተጠቅመን ተሳስቻለሁ እኔ ነኝ ብለን ወደ መመለስ ደረጃ ካልመጣን አሁንም ነገ የምንከፍለው እዳ አለብን። ይሄ እዳ ሲባል የባንክ ቤት እዳንም ይገባል። ሁሌ የባንክ ቤት እዳ ይህንን ያክል ሚሊዮን ይባላል። ወለዱም ይሰላና ይቀመጣል። ስለዚህ ይሄ እዳ የህይወት እዳ ነው። ይህ እዳ የዛኛውን ያክል የደም እዳ ነው። ወዳጆቼ በሀገራችን፣ በመንደራችን፣ በቤታችን፣ በሰፈራችን የተከናወነው ምን አለበት በቀኝ ባዕድ በቀኝ ግዢ ተደርጎ ቢሆን ኖሮ? ምን አለበት በሌላ ሀገር ሰው ተፈጽሞ ቢሆን ኖሮ? ምን አለበት በሌላ ትምክህተኞች ተደርጎ ቢሆን ኖሮ? ብዙ ባሳተፈንና ብዙ ታሪክ አንድ ባደረገን ነበረ። ነገር ግን እርስ በርስ ነውና ቀኝ ለግራ ግራ ለቀኙ ስለመጣው ስቃዩም አብሮ ነው፣ ድልም ያው ነው። ለሞኝነት ድል ነው። ነገር ግን አስፍተን ስናስብ ድል የሚባል በወገን የለም። እፍረት ነው፣ አሳፋሪ ነው። የዛ ሁሉ ጩኸት ማን ሰሚ አገኘ? የዛ ሁሉ ጩኸት መዝጊያው ምን ይሆን? የዛ ሁሉ በደል ተጠያቂ ማን እናድርግ? የዛ ሁሉ ባለ እዳው ማን ይክፈለው? ወይ ቻገር
ከብብቷ ተወልዶ ከእቅፏ ተነስቶ ከጉልበቷ የተገኘውን ከአብራኳ ወጥቶ ሲበረብርና ሳያግበሰብሳት እጃገር አንገቷ ጥፍ ብሎ ማልቀስም ትታ በሐዘን ብዛቷን እንዴት ተከራምታ ቁጭ ብላለች። ዛሬ ይህንን ሰዎች ላይ እየተከናወነ ያለው የረሃብ የእርዛቱ የእጦቱ የፍርሃቱ የስጋቱ አንገቱን ያቀረቀረበትን ባዕዳውያን ቢሆን ኑሮ ሞራሉ ስንት በተነሳ ነበር። አሁን ግን በገዛ አንጀቱ ልጅ በገዛ የአብራኩ ልጅ ስለተደረገ አፍሮና ተብከንክኖ አንገቱ ደፍቶ ረሃቡን በአንደበቱም ቁልፍ አድርጎ ይውላል ያድራል። ከየት መጣ ይህንን ረሃብ? ማን አመጣው ይህን ረሃብ? ማን ተሳተፈ ይህን ረሃብ? በገዛ ወገኑ ቀይ ባዕድ መጡ። እነማን መጡ? ቀኝ ገዢዎች መጡ፣ አውሮፓውያን መጡ። እርስ በራሳችን እየሳቅን አብረን እየሳቅን ጓደኛዬ ወዳጄ እየተባባን በመጠጥና በምንም እየተገባበዝን አጨብጭበን ታጨብጭበልን እንዲሁ ሆነን ሰይፍ በሰይፍ ተነሳብን። በጣም የሚያሳፍር ነገር ነው። ይህ የሚያሳፍር ታዲያ ማን ይጠየቅ? ሁላችን ተጠያቂ ስንሆን ሁላችን መፍትሄ ይመጣል። ምን አለበት አንድ ሆነን አንድነት አይጠይቅም? ምክንያቱም የየግላችን ብንሰራ እውነት ራሳችንን ፈትሽና መነጽራችን ቁጭ አድርገን መስታወት ተጠቅመን ወደ ራሳችን እስኪ ስንት እንዲያልቁ ትእዛዝ አወረድን፣ እስኪ ስንት እንዲያልቁ ተባበርን፣ እስኪ ስንት እንዲያልቁ መምሪያ ተቀበልን፣ እስኪ ስንት እንዲያልቁ ቀታ ሳብን፣ እስኪ ስንት እንዲያልቁ ጥበብና ዘዴውን አብላላን፣ እስኪ ስንት እንዲያልቁ ተማከርንና ተሰበሰብን። ዛሬ የሚያልቀውን ካለቀ በኋላ መፍትሄው ምን ይሆን? ሰላም ለምን? ወደ ቀጣይ ቪዲዮ እናልፋለን። ቻው።